ቦትስዋና የመኖሪያ ቤት ውድ ከሆነባቸው የአፍሪካ ሀገራት አንዷ ናት። በዚህ ምክንያት መንግስት ዜጎቹ ቤት እንዲገነቡ ድጋፍ ያደርግላቸዋል። ቤቴን ራሴ ገነባዋለሁ ካሉ በ20 ዓመት የሚከፈል 90,000 ፑላ ይሰጣቸዋል። ፑላ የቦትስዋና ገንዘብ ሲሆን አፍሪካ ውስጥ ጠንካራ ከሚባሉ ገንዘቦች አንዱ ነው። በነፃ የምንዛሪ ተመን $1 በ13 ፑላ ነው የሚመነዘረው። ዜጎች ቤታቸው ሲያረጅ ወይም እድሳት ሲያስፈልገው ከወለድ ነፃ 60,000 ፑላ ብድር ይሰጣቸዋል። መንግስት በራሱም ዝቅተኛ ገቢ ላላቸው ዜጎቹና ለመንግስት ሰራተኞች ቤት ገንብቶ ያቀርባል። ሲፈልጉ በረጅም ጊዜ ብድር ቤቱን መግዛት፣ ካልሆነም ተከራይተው መኖር ይችላሉ። አውሮፓ ውስጥ ለተማሪዎቻቸው ገንዘብ የሚከፍሉ ሀገራት እንዳሉ ነግረናችሁ እንደነበር ያስታውሳሉ። በአፍሪካ ምድር ግን ሲጀመር ትምህርት ቤት መኖሩ፣ ሲቀጥል ሀገሪቱ ሰላም ሆና ልጆቿ ትምህርት ቤት ደርሰው መምጣታቸው ያውም የ2 እና የ3 ሰዓት የእግር ጉዞ ከሌለባቸው እንደ በረከት ነው የሚቆጠረው። ቦትስዋናዊ ከሆኑ ግን ታሪኩ ሌላ ነው። እንኳን ትምህርት ቤት መጣችሁልኝ፣ እንኳን ተማራችሁልኝ እያለ ለተማሪዎች በየወሩ ገንዘብ የሚከፍል መንግስት ነው ያላቸው። በቦትስዋና በሁሉም ደረጃ ትምህርት በነፃ ነው የሚሰጠው። የመንግስትን መመዘኛ አሟልተው ዩኒቨርሲቲ የገቡ ተማሪዎች ደግሞ እንደ ትምህርት ደረጃቸው በወር ከ184 እስከ 217 የአሜሪካ ዶላር የኪስ ገንዘብ ይሰጣቸዋል። በአሁናዊ ምንዛሪ ካሰላነው ከ23 እስከ 28 ሺህ ብር እንደማለት ነው። ይህ የዩኒቨርሲቲ መምህራን ደሞዝ እንዳይመስላችሁ። ለዩኒቨርሲቲ ተማሪዎች ከነፃ ትምህርት በተጨማሪ በየወሩ ለኪስ እየተባለ የሚከፈላቸው እንጂ ተማሪዎቹ ከገጠር የመጡ ከሆኑ ደግሞ ክፍያው እስከ $300 ከፍ ይላል። ከሀገር ወጥተው በየትኛውም የዓለም ክፍል ቢማሩ መንግስት እዛም አለ ወጪያቸውን ይሸፍንላቸዋል። ይህንን ላደረገበት መንግስት ከዜጎቹ የሚፈልገው አንድ ነገር ብቻ ነው። ከተመረቁ በኋላ ለ2 ዓመት በሀገሪቱ ቆይተው ህዝባቸውን እንዲያገለግሉ። ቦትስዋና ነፃ ስትወጣ ምንም አይነት የትምህርት ተቋም አልነበራትም። ነፃ ከወጣች በኋላም ዩኒቨርሲቲ ለመክፈት የሚያስችል የገንዘብ አቅሙ ቢኖራትም በዩኒቨርሲቲዎች ገብቶ መማር የሚችል ተማሪ ስላልነበራት የራሷ የሆነውን የመጀመሪያ ዩኒቨርሲቲዋን የከፈተችው እንደ አውሮፓውያን አቆጣጠር በ1982 ነበር። በአገሪቱ ታሪክ የመጀመሪያው የሆነው ዩኒቨርሲቲ ኦፍ ቦትስዋና የተገነባው በዘመቻ በተደረገ የገንዘብ መዋጮ ነበር። ዘመቻው አንድ ሰው አንድ በሬ የሚል መርህ ነበረው። አንድ ገበሬ አንድ በሬ ያዋጣል። በሬ ሌላቸው ፍየል፣ ዶሮ፣ እንቁላል ሳይቀር ያላቸውን ያዋጡ ነበር። ዛሬ ላይ ዩኒቨርሲቲ ኦፍ ቦትስዋና አፍሪካ ውስጥ ከሚገኙ 1100 ዩኒቨርሲቲዎች በትምህርት ጥራት 37ኛ ደረጃ ላይ ይቀመጣል። 15,000 ተማሪዎችን የማስተናገድ አቅምም አለው። ዛሬ ላይ ቦትስዋና 10 ዩኒቨርሲቲዎች አሏት። የምህንድስና፣ የነርሲንግ፣ የመምህርነትና የአካውንቲንግ ሙያዎችን የሚያስተምሩ 8 የሙያ ኮሌጆች፣ 250 የሁለተኛ ደረጃና 800 የመጀመሪያ ደረጃ ትምህርት ቤቶችም አሏት። ምነው የተቋማቱ ቁጥር አነሰ እንዳይሉን፣ የአጠቃላይ ዜጎቻቸው ቁጥር 2.5 ሚሊዮን ብቻ መሆኑን አይርሱ። በቦትስዋና ሕክምና በነፃ ነው የሚሰጠው። በአገሪቱ ወደ የትኛውም አቅጣጫ ቢሄዱ በየ8 ኪሎ ሜትር ርቀት ላይ የመንግስት ሆስፒታል ወይም ክሊኒክ ያገኛሉ። ቦትስዋና ዛሬም ድረስ የተማሩ ሰዎች እጥረት አለባት። በሀገሪቱ ከሚገኙ የጤና ተቋማት 98 ከመቶ የሚሆኑት የመንግስት ሲሆኑ የቦትስዋና ዜግነት ያላቸው ሐኪሞች ቁጥር ግን 21 ከመቶ ብቻ ነው።